ጊዜው ከሁለተኛው የዓለም ጦርነት በኋላ ሰሜን ኮሪያ ደቡብ ኮሪያን በወረረችበት ጊዜ ነበር። አንዲት የደቡብ ኮሪያ ሕፃን ልጅ ደስተኛ ሆና ቢራቢሮ እያባረረች ስትጫወት ከኋላዋ እናት አባቷ ጠርተዋት ሰርፕራይዝ ያደርጓታል። በቤት ውስጥም በተሰራ ሳይክል እያሽከረከሯት እያለ ከጀርባቸው በሰሜን ኮሪያ ወታደሮች ጥቃት ይደርስባቸዋል። አባትየውም ቤተሰቦቹን ለማዳን ወታደሮቹ ጋር ሄዶ ለእነሱ እንደሚዋጋ እና እንዳይገሏቸው ይጠይቃቸዋል። እናትየዋም ልጅቷን ወደ አንድ ቦታ ወስዳ ትደብቃትና ከዛ እንዳትወጣ አስጠንቅቃ ትወጣለች። በሚያሳዝን ሁኔታ እዛ ሰፈር ያለ ሁሉም ሰው በሰሜን ኮሪያ ወታደሮች ይገደላል፣ ከትንሿ ልጅ በቀር። በዚህ በኩል ቱርክ ውስጥ አሊ ጓደኛው ሱሌማንን ከውጭ ሆኖ እንዲወጣ ይጥረዋል። ሱሌማንም በተቻለ ሁኔታ ቶሎ ለመውጣት ይሞክራል። ከመውጣቱ በፊትም ለጎዳና ውሻዎች ምግብ ይሰጣል። ሱሌማን እጅግ መልካምና ልበ ሩሩ ሰው ነው። አሊ አንተ መቼ በጊዜ እንደምትወጣ ይለውና በሳይክላቸው ይሄዳሉ። ጌዚ ኑራንን እነ ሱሌማን እየመጡ ነው ብላ ትጠራታለች። አይን ላይንም ይተያያሉ። ጌዚም ይሄ ሰውዬ አሁን ላለው ውትድርና ሊኩት ስለሚችል ይቅርብሽ ትላታለች። ወንዶቹም በሳይክላቸው 39ኛው መካኒስ ክፍለ ጦር ግቢ ውስጥ ይደርሳሉ። ሱሌማንም በጀነራሉ እስክንድር ይጠራና አሁን ባለው ጦርነት እንደሚላክ ይነግረዋል። የሱ የላቀ ብቃት እንደሚያስፈልጋቸው ይነገራቸዋል። ሱሌማንም ምንም አማራጭ ስላልነበረው ተልእኮውን ይቀበላል። ማታ ላይም ከጓደኞቹ ጋር እየተጫወተ እያለ ዴሊ የሚባል ጓደኛው በሱሌማን ርኅራኄ ይህንን ተልእኮ መስጠት ይገርመዋል። ሱሌማንም ይከፈዋል። ሌላው ጓደኛው አሊም ሱሌማን ከሞሮስ ነው፣ ጦርነት ውጊያ በደሙ ነው ብሎ ያበረተዋል። ማታ ላይም የሚወዳትን ኑራንን ያገኛታል። ወደ ጦርነትም እንደሚሄድ ሲነግራት ይሄ የጓደኛው የአሊ ስራ እንደሆነ ትነግረዋለች። ኑራን እናትም አባትም የላትም። ሱሌማን ጓደኛዋም ቤተሰቧም ነው። ጥሏት ስለሚሄድ ትከፋለች። እሱም ተልኳቸውን ጨርሶ እንደሚመለስ ይነግራታል። ሱሌማንም ወደ ደቡብ ኮሪያ እንደሄደ ለቤተሰቡ እና ለኑራን ደብዳቤ ይልክላቸዋል። እነሱም በሰላም እንዲመለስ ይጸልዩለታል። ደቡብ ኮሪያም ሲደርሱ በህዝቦቹ ደስ የሚል አቀባበል ይደረግላቸዋል። በቶሎም ዱራን የምትባል ቦታ ሄደው የሰሜን ኮሪያ ጦር እንዲገጥሙ ትዕዛዝ ይተላለፋል። እነሱም በሄዱበት ቦታ ድል ይገጥማቸዋል። የሰሜን ኮሪያንም ጦር ወደ ድንበር ያርቁታል። ህዝቡንም ነፃ ያደርጋሉ። አሁን የቀረችው ኩናር የምትባል ቦታ ነች። እያወሩም እያለ የሰሜን ኮሪያ ጦር የእነሱን ቤዝ ያጠቃል። አሊ፣ መሱት እና ሱሌማን ሮጠው ከኮሎኔሉ ጋር ይደበቃሉ። የመነጋገሪያ መሳሪያም ስለተቋረጠ በመኪና ለመሄድ ይወስናሉ። አሊ አስተርጓሚ፣ ሱሌማን ደግሞ ሹፌር። በመንገዳቸውም ተኩስ ይከፈትባቸዋል። እነሱም ዘለው ይወርዳሉ። መኪናዋ ትጋያለች። እነሱም ጠላቶቻቸውን ይገላሉ። ጫካ ውስጥም በእግራቸው እየሄዱ እያለ ድምፅ ይሰማሉ። በተጠንቀቅም ሆነው ሲያስሱ ሱሌማን በፈቃደኝነት እሱ ድምፅ ወደሚሰማበት ቦታ እንደሚሄድ ነግሮ ቀስ ብሎ ይፈልጋል። ሱሌማን አንዲት የምታምር የምታሳዝን የምታሳሳ ልጅ የሞተች እናቷን እጅ ይዛ ያያል። እሱም በፍቅር ጠጋ ብሎ ይወስዳታል እና ያቅፋታል። እነሱም ይዘዋት ወደ ቤዝ ይመለሳሉ። ሪፖርት ያደርጋሉ እና አሊም በእሷ ቋንቋ ስለማይግባቡ ስም እናውጣላት ይባባላሉ። ሱሌማንም በሌሊት ስላገኛት ኤይላ ብሎ ያወጣላታል። ወደ ተላኩ ቦታ ሲሄዱ መንገድ ላይ ሲቆሙ ኤይላን ይዟት ነበር የሄደው። በሱሌማን እጅ ነበረች። እሱም በኮማንደሩ መኪናውን እንዲያስተካክል ሲታዘዝ አልለቅም ትለዋለች። እሱም አባብሎ ይዟት ወጥቶ መኪና ሲሰራ እንድታየው ከፊቱ ያስቀምጣታል። የደቡብ ኮሪያውም ወታደር ኤይላን ይዟት ሳለ በጥይት ተመቶ ይወድቃል። ተኩስ ተከፍቶባቸው ነበር። እሱም እንደምንም ብሎ ኤይላን መኪና ስር ይደብቃታል። እሱም ጎማ ላይ ቦምብ አድርጎ ያጋያቸዋል። በዚህ መሃል የነ አሊ ግሩፕ መጥቶ ያግዛቸዋል። ሱሌማንንም አንድ ወታደር ያጠቀዋል። ትከሻውንም በጩቤ ይወገዋል። መሱትም በጥይት ይገልለታል። እሱም ሆስፒታል ተኝቶ ሳለ ጣፋጯ ኤላ እሱ እስኪነቃ እጁን ይዛው እሱ ላይ ተኝታ ነበር። መሱትም የኮሪያ ወታደሮች እንዲወስዷት ይነግረዋል። ነገር ግን ኤይላ እምቢ ትላለች። እነሱም እሷ እዛ እንዳትላክ ይጥራሉ። ወደ ጦርነትም ሲላኩ ለምክትሉ ጻዲቅ ጥሏት ይሄዳል። ጻዲቅም ምንም እንዳያስብና ኤላን እንደሚንከባከባት ይነግረዋል። ነገር ግን ኤላ ስርስሩ እየሄደች ትከተለው ነበር። በመጨረሻም ጻዲቅ ይወስዳታል። ጻዲቅም ዞር ሲል ኤላ ተደብቃ የሱሌማን መኪና ላይ ትወጣለች። እነሱም ደርሰው ሲወስዱ እውቅና እየተሰጣቸው እያለ ኤላ ወደ ሱሌማን እየሮጠች ትሄዳለች። እነሱም ምንም አማራጭ አልነበራቸውም። ከራሳቸው ጋር ካምፕ ይወስዷታል።
አለቃውም ልብስና ጫማ ለኤላ ብሎ ለሱሌማን ይሰጠዋል። ሱሌማንም በካምፕ ውስጥ ኤላን እየተንከባከበ ስልጠናውንም ይቀጥላል። ማታ ላይም ኤላ እንቅልፍ አልወስድ ሲላት ሱሌማን ጋር ሄዳ ትተኛለች። መሱትም ኤላን የእነሱ ቋንቋ ማስተማር ይጀምራሉ። የእነሱ ሀገርም ፊልም መመልከት ይጀምራሉ። የሆነ ቀንም ኤላ ሱሌማን አባዬ ብላ ትጠራዋለች። እሱም እንባ ተናንቆት ያለቅሳል። በሌላ ቀን ኤላ እያለቀሰች ወደ ሱሌማን ትመጣለች። ወታደሮቹ እንደሚሞት እያወሩ እንደሆነ ትነግረዋለች። እሱም ስለ እሱ ሳይሆን ስለ ሌላ ሱሌማን እንደሆነ ይነግራታል። መሱት፣ አሊ እና ሱሌማን ኤላን ወደ ቶኪዮ የህፃናት ፕሮግራም ይዘዋት ይሄዳሉ። ልብስም ይገዙላታል። በጣም ጥሩ ጊዜም ያሳልፋሉ፣ ይቀራረባሉ። በሌላ ቀን ጻዲቅ የኤላ ዘመዶች ደብዳቤ ስለላኩ እንዲጠነቀቅና እንዳይወስዱበት ይነግረዋል። እሱም ኤላን ሬዲዮ እንድታዳምጥለት ነግሮት ደብዳቤ ወደ ተላከበት ቦታ ይሄዳል። ነገር ግን የሰሜን ኮሪያ ወታደሮች ነበሩ። እነሱም ሱሌማንን ያጠቁታል። አሊም ሱሌማን መጥፋቱን ሲያቅ ከጻድቅ ጋር ሆነው ሱሌማንን ያስመልጡታል። ለወታደሮች በተዘጋጀ መዝናኛ ፕሮግራም ታዋቂ አርቲስት ትመጣለች። ለኤላም ፊርማና ስጦታ ትሰጣታለች። በዚህ መሃል አሊ በሰሜን ኮሪያ ስናይፐር ይመታና ይሞታል። የነ ሱሌማን ግሩፖች ወደ ሀገራቸው መመለስ እንደሚችሉ ይነገራቸዋል። ሱሌማን ግን ለተጨማሪ 1 ዓመት ይቀመጣል። ጓደኞቹንም ይሰናበታል። ሌሎች ወታደሮች ይመጣሉ። በዚህ ጊዜ ትዕዛዝ ይመጣል፣ ቢሮም ይጠራል። እሱም ሌላ ቦታ መላክ እንደሚፈልግና ኤላን ደግሞ ደቡብ ኮሪያ ባዘጋጀው ወላጅ አልባ ማህበር እንደሚወስዳት ይነግሩታል። ትዕዛዝ ነበር። እሱም ወደዛ ይዟት ይሄድና ይሰናበታታል። ነገር ግን ሆዱ ባርባር ይለዋል። አልቻለም። በሳጥን አርጎ ይዟት ይወጣል። ኤላም እንደጠፋች ይታወቅና ይያዛል። እሱም ወደ ሀገሩ ይመለሳል። ሀገሩም ሲገባ ኑራን ሌላ ሰው አግብታ ያገኛታል። እሱም ድሮ የምትወደውን ልጅ አግብቶ ይኖራል። ነገር ግን ሚስቱ ተወደው ነበርና ልጅቷን ፈልገን እናሳደግ ብለው መፈለጋቸውን ይቀጥላሉ። ጊዜ ይሄዳል። ሱሌማን ትልቅ ሰው ይሆናል፣ ያረጃል። ነገር ግን እስካሁን ኤላን መፈለጉን አላቆመም። የኮሪያ ቲቪ ሁላ ነው የሚያየው። ተኝቶም ሳለ ኤላ ቤቱ ስመጣ ሳይቀር ያያል። በሆነ ቀን ስልክ ይደወልለታል። መረጃው በስርዓት ከተነገረ የሆነ ጥሩ ነገር እንዳለ ይነግሩታል። በመጨረሻም የፈለገው ፍለጋ የጠበቀው ጥበቃ ይሳካለትና ሱሌማን ኤላን ያገኛታል። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ ስለምታደርጉ አመሰግናለሁ። ቸር ቆዩ።